ምንድነው ቀሚስን የሰራው ወንድ ነው፣ ሸማኔ ወንድ ነው። አየው ሰያ በግ ስታግድ የሆነ በቃ አፈር የሚያስበላ ስትሰራ ማለት ነው። አላህ ይገዝህም። በጣም ያዝኑልሃል ወርቀህ ስላዩ ማለት ነው። የሆነ ነገር ከፍ ብለህ ስታይ እዚህ ቦታ እኔ በጣም ይገርምሃል። ይሄን ሁሉ አሁን ያዘው ማነው ገሽ የማይሉህ ጉድ የለም ወረበልን። ይሄ አበሻ እንደዚህ ነው። ስለዚህ እኛውን ይሄ ንግድ ነው። ይሄ ደግሞ ከድሮ ጀምሮ ንግድ ነው። የሴት የወንድ የለም። ውጤት ባለው ለምን አሁን እንቁላል አይሆን? አሁን እንቁላል ትርፋማ ቢያመጣውን እኔ እንቁላል ቤት እንቁላል ታውቂያለሽ? ተጨማሪ ስንሰላም እንጀራ እየጋገርኩ ላስረክብ ነው ስለ አሰማኝ። ስለዚህ አበሻ ቱሃናሙ ነው ቀረው መለወጥ አይፈልግም። ምንድነው ቱሃናሙ? አሁን በዚህ በቀሚስ ማን ይቀናል? ሰይድ እውነት ለመናገር ወላሂ ምንድነው አንተም ስራ እኮ ነው። ምን ትቀን ያለሽ ስራ እኮ ነው እንዴ ትቆኛለሽ? ምንም የለሽም አበሻ ነሽ እያልከኝ አይደለም እንዴ? ምንድነው ወንድ ልጅ አሁን እንደው እኔ ስራ ክብር ነው። ስራ የትኛውም ስራ ክብር ነው። አሁን አንድ ሰው ነጋዴ ሰው ለምን ነገድክ ተቀመጥ። አሁን ብር አዋጡ ቸግሮኛል ብለህ አመድ ቢሸጥ ይሸጣል። አኪ ደደብ እንኳን በዝም በይ ቋላጭ አንቺ ክፉ ቀን ምንድነው አፍሽ ተደመደመ? ወይኔ ወደ ላይ ሆነ ቸፕስቲ ታላለሽ እኮ ወደ ላይ ሆነ ያታዩ አዩ አይጤ ጎረሰች ይመስላልሃል። አንተስ ተቀብተህ አይደለ? አንተም እኮ ተቀብተሃል። አንተ እኔ አትጋርደው፣ እውነት ተቀብተሃል። አትጋርደው። ይሄው እና ይሄው እንዲህ ተቀብቶ አይደል? ከምንጭሩ ተቀባም የሱ ቀይ ስለሆነ ነው ተፈጥሮ ነው። ግጣህ ነው ግጣህ ነው። እሺ አሁን መጣልኝ። ማነው ደግሞ የሚቀበለው? ማነው ደግሞ የሚገጠው? ታብ እያደረጋችሁላችሁ አሁን በዚህ ሰዓት ከስራ ወደ ጌም ይገርማል። የት ነህ ሰያ? ኧረ ምን አባቷ ታውቃታለህ? የወረይሉ ሰውን አታውቃት ይሆናል። ዱባይ እኮ ያለው የእኛማ ዱባይ ማለት ያየው ግን የት ነህ? እራት ብላ እራት ልጋብዝሽ። እኔ መምጣትህን ወላሂ አላውቅም። ዱባይ መጥቶ እኮ ነው ይሄን ቀሚስ ይፈታል። መኪና አስመጭና ላኪ ይሆናል እላለሁ። ጭራሽ የራያ ቀሚስ ድርድሮ መጣ። ሰያና እንዴት ሰላም ነው። እናንተ ባላችሁበት መኪና አስመጭና እንትን ነው ምንጭ ደደብ ሞራል የሚባል ነገር አለ። አንቺ ልጅ ተይ ስነ ስርዓት ያዥ። ኧረ የምን ሞራል ነው? አንቺ ደግሞ ስርዓት እንዴ? እኔን እኮ ቅድም ምንም የለሽም ነጭ ዲህ አለኝ እኮ ከዚህ በላይ ሞራል አለኝ። አልሰማሽም?